በምስራቅ አርሲ ዞን 2 ወረዳዎች ባለፈው እሁድና ሰኞ ዕለት በተፈጸሙ ጥቃቶች 13 ሰዎች መገደላቸውንና አንድ ቤተክርስቲያን መቃጠሉን ነዋሪዎችና የአካባቢው የኦርቶዶክስ ቤተክርስቲያን አገረ ስብከት ምንጮች ለቢቢሲ ተናግረዋል። የአካባቢው አገረ ስብከት ሊቀ ጳጳስ በጥቃቱ የተገደሉ ሰዎች ስም ዝርዝር ይፋ ያደረጉ ሲሆን የአካባቢው የብልጽግና አስተዳደር ባለስልጣናት ደግሞ ስለተፈጸመው ጥቃት እና ስለደረሰው ጉዳት መረጃ እንደሌላቸው ገልጸዋል። ቸርች ማቃጠል ነበር፣ ወደፊትም ይቀጥላል። መስጊድ ማቃጠል ነበር፣ ወደፊትም ይቀጥላል። በመቶ ሚሊዮን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ በኦሮሚያ ክልል አርሲ ዞን በምዕመናንና በአብያተ ክርስቲያናት ላይ የሚፈጸመው ጥቃት መቀጠሉ እስከ መቼ ብለዋል። ባለፈው እሁድ እና ሰኞ ግንቦት 23 2018 ዓ.ም በምስራቅ አርሲ ዞን አሰኮ፣ ሸርካ፣ ሆንቆሎ፣ ዋቤ እና ሙኔሳ ወረዳዎች በታጣቂዎች የተፈጸሙ ጥቃቶች 13 ሰዎች ተገድለዋል። አንድ ቤተክርስቲያን በእሳት ወድሟል። ሌላ ቤተክርስቲያን ደግሞ ዘረፋና ጉዳት ደርሷል። ከ280 በላይ ምዕመናን ከቀያቸው ተፈናቅለዋል ብለዋል። ብፁዕ ወቅዱስ አቡነ ማትያስ በሰጡት መልእክት በመንፈስ ቅዱስ ልጆቻችንና በቅዱስ ቤተክርስቲያን ላይ ስለደረሰው አሰቃቂ ጥቃት የሰማነው በተሰበረ ልብ ነው ብለዋል። በርካታ ምዕመናንን በግፍ መሰዋታቸውና በመቶዎች የሚቆጠሩ ወገኖቻችን ከቀያቸው መፈናቀላቸው ቤተክርስቲያናችንን በእጅጉ ያሳዘነ ክስተት ነው ብለዋል ፓትርያርኩ። በአርሲ ምድር በተደጋጋሚ የሚስተዋለው በደልና ግፍ በሁላችንም ልቦና ውስጥ እስከ መቼ የሚል የቁጭትና የሐዘን ጥያቄን ፈጥሯል ብለዋል። የ101 ዓመት የሆነው የጠለታ ቅዱስ ገብርኤል ቤተክርስቲያን መቃጠሉን፣ የካራ ኮፍቴና መድኃኔዓለም ቤተክርስቲያን መዘረፉን ፓትርያርኩ አመልክተዋል።